ሴንሰስ የተባሉ የብዙዎቻችን ህይወት የመንካት አቅም ያለው ፖሊሲ 10 ትዕዛዛቶች አሉት። ቅድመ ሁኔታው ደግሞ በነፃ ገበያ ሰበብ ታዳጊ ሀገራትን በነፃ ከመርዳት ይልቅ ቅድመ ሁኔታዎችን በማዘጋጀት ዓለም አቀፍ የገንዘብ ድርጅት IMF፣ ዓለም ባንክ ወይም ወርልድ ባንክ፣ የአሜሪካ ግምጃ ቤት፣ ትሬጀሪ የሚባሉት በጋራ በመሆን ያዘጋጁት 10 ትዕዛዛቶች ናቸው። ሀገራት ትዕዛዛቱን ካሟሉ ብድር ያገኛሉ የሚል ነው። ስለዚህ በኢትዮጵያ ውስጥ እነዚህን ትዕዛዛቶች ለማድረግ የኢትዮጵያ መንግስት የሚሄድበት የጭፍን አረማመድ ድሆችን አንገት እያነቀ ብዙ ኮተታዎችን እያሰማ ይገኛል። ለምሳሌ ብንወስድ ከነዚህ ህጎች መካከል በዝርዝር ላቀርብላችሁ ፈልጋለሁ። አንደኛ፣ በከፍተኛ ሁኔታ የመንግስት ብድር ጫናን መቀነስ ነው። ሎው ገቨርንመንት ቦሮዊንግ ይባላል። ወሳኝ ለሆኑ ተቋማት ቅድሚያ ከፍተኛ በጀት በመመደብ ለምሳሌ ትምህርት፣ ጤናና መሰረተ ልማት ላይ ያሉ የሚያንዣብቡት ነው። ከዚህ ውስጥ ብንወስድ አሁን የኮሪደር ልማት እያሉ ኢትዮጵያ እየተጫወተ ያለው በህዝብ እንባ ላይ ነው። የብድር በጀት ለማግኘት የሚርመጠመጥበት ቤት በማፍረስ ሳር የሚተክልበት አስቀያሚው መንገድ ማለት ይቻላል። በሶስተኛ ደረጃ የምናወራው የግብ አሰባሰብ ስርዓትን ማዘመን፣ የታክስ አይነቶችን ማስፋፋት ኢምፕሊመንቲንግ ታክስ ይባላል። ኢምፕሊመንቲንግ ታክስ ላይ ብዙ ሪፎርም ይባላል። ብዙም ላወራበት የማልፈልገው ቢሆንም የመንግስት አፍ የተከፈተበት ስርዓት ብለው አይከብደኝም። በአራተኛ ደረጃ የተቀመጠው የወለድ መጠን በገበያ እንዲወሰን ማድረግ የኢትዮጵያ መንግስት ራስ ምታት የሆነው ነው። በአምስተኛ ደረጃ የምንዛሬ መጠንን በገበያ እንዲወሰን ማድረግም ማለት ፍሪሊ ፍሎቲንግ ካረንሲ ኤክስቼንጅ ሬት ማለት ነው። በስድስተኛ ደረጃ ነፃ ገበያ ስርዓትን መዘርጋት ለምሳሌ ታሪፍና ከኮታ ማስቀረት ማለት ነው። ይህ ደግሞ በኢትዮጵያ ታሪክ ለ16 ዓመታት ስትሟገቱበት የነበረችው መንገድ ቢሆንም መቼም ሊስተካከልላት ያልቻለ ነው። በሰባተኛ ደረጃ የውጭ ቀጥተኛ ኢንቨስትመንት ላይ ያሉ አሳሪ ህጎችን ማላላት ሲሆን በስምንተኛ ደረጃ በመንግስት ቁጥጥር ስር ያሉ ተቋማትን ወደ ግል ማዞር ማለት ነው። ለምሳሌ ቴሌ፣ መብራት፣ ኤርፖርትን እንደ ምሳሌነት መንግስት ሲንጀፋጀፍ የነበረበት ስርዓት ማለት ቢሆንም ዛሬውኑ ከሪፖርት በኋላ ተመልሶ መንግስት አፍንጫ ስር የተወተፈ ኢንስቲትዩሽን ወይም ተቋም እንደማለት ነው። በዘጠነኛ ደረጃ የተቀመጠው ነፃ ፉክክር የሚከለክሉ ህጎችንና አሰራሮችን መቀነስ። ይሄ ማለት ደግሞ ፍክክርን የሚከለክሉ ህጎችን መቀነስ ወይም አሰራሮችን መቀነስ ማለት ነፃነትን ለማለት የሄደበት መንገድ ቢሆንም መቼም ተግባራዊ ሊሆን አልቻለም። በአስረኛ ደረጃ ፈጠራ ምርትን ጥበቃ ማድረግ ዲቨሎፕመንት ፕሮፐርቲ ራይት ናቸው። ኢትዮጵያ ውስጥ ግን ብድር ከተገኘ በኋላ ተግባሪው ዞር የሆነበት በሪፖርት ደረጃ ለየትኛውም ብድር አመቻች ሀገራት ከ100% በላይ ሪፖርት የሚቀርብበት የቀደዳ ወሬ እንደማለት ነው።